መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤቱ ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን። ስጦታ መስጠት ከማን እንደተማርኩ ታውቂያለሽ? ከኡስማን። ሁሌም የሆነች ነገር በእጁ ሳያንጠለጥል ወደ ቤቱ በጭራሽ አይመጣም። እኔ እኮ ብዬሻለሁ የእሱ ነገር አልወጣልሽ። የት ነህ? ከኤልያስ ጋር ነኝ። ታስታውሻለሽ? የድሮ ጓደኛዬ። አስታወስኩት። አንድ አካባቢ ነበር አይደል የምትሰሩት? ራቢያ ባለቤት ነች አይደል? አዎ እሷ ነች። ራቢያ ባለቤቴ ነች። ማለቴ ባለቤቴ ነበረች። ልንገርህ ወይስ ምሳው ይቅደም? ኧረ የምን ምሳ? በጣም ጓጉቻለሁ። ያውቅሽ አሁን ነው ንገሪኝ። እሺ። በጣም ስንጓጓለት የነበረው የኔ ጉዳይ አለቀ ዛሬ። የምርሽን እንዴ? ታዲያ ከዚህ በላይ ምን ደስታ አለ እንዴ? ደስ አለ? አዎ። ልታባረረኝ ቸኩልሃል ማለት ነው? አይ እንደዛ ማለት አይደለም። መባባስ የልጄ ናፍቆት ነው። ታመመ ካልካት ደግሞ እዚሁ መቅረቷ ነው። ስለዚህ ቀላል እንደነበርና እንደተሻለ እናስመስላለን። ቆይ እንዲያውም ደወለች። ስሚኝ አለዛ አንድ ነገር ልንገርሽ፣ ነገ ማትሄጂ ከሆነ እኔ ደግሞ በጭራሽ አልታከም። በአስቸኳይ ሂጂና ከልጄ ጋር አገናኝ። እስካሁን አልገባችም ማለት ነው? ጠዋት ነበር በረራዋ። እስካሁን እኮ መግባት ነበረባት። ጌታዬ እንደሰው አይደለም፣ አትጨክንብኝም። እባክህ አትጨክንብኝ ያ ረቢ። ያ ረቢ እባክህ ክፉ ነገር እንዳታሰማኝ። ይህንን የምችልበት አቅም የለኝም። በናፍቆትና በጸጸት የደከመ ልብ ነው ያለኝ። ደካማ ጎኔን ታውቀዋለህና በሱ አትፈትነኝ። በእዝነት አይኔኝ እባክህ ያ ረቢ። ያው መሽቶ ነጋ። ዛሬም ራቢያም አልደወለችም፣ ስልኳንም አልከፈተችም። ምን ልሁን ሰዎች? ልቤ በጭንቀት ልትፈነዳ ነው። ምንም እንኳን ኡስማን ትኬቴን የቆረጠው ለጠዋት የነበረ ቢሆንም በረራችን ግን በአየር መዛባት ምክንያት ወደ ከሰዓት ስለተሸጋገረ ድሬዳዋ የገባነው አረፋፍደን ነበር። ምንም ያህል ብናረፋፍድም ግን ልጅን ሳላይ ማድረግ ስለማልችል ወደ ሀረር ጉዞዬን አደረኩኝ። ሀረር ስንደርስ በጣም መሽቶ ነበር። ምንም ያህል ቢመሽም ግን ልጄ ኢማድ እየጠበቀኝ ነበር። ናፍቆታችንን ተወጣን። በማግስቱ ጠዋትም ወደ ስራ ሲሄድ ኢማድዬን ይዤ ነበር። አንድም ፈተና ስለነበረው ከኔ ጋር ሆኖ ሊያጠና፣ ሁለተኛው ደግሞ በጣም ናፍቆኝ ስለነበረ አብሮኝ እንዲሆን ስለፈለኩ ነው። ራቢያ ምንድነው የሆንሽው? ዝም ብዬ ተነስቼ እንዳልሄድ አድራሻ እንኳን አልተቀበልኳትም። ዝም ብዬ እንዳልጠብቅ ደግሞ ልቤ ያልችላለኝ። እስኪያው ማንን ልጠይቅ? ሳሊያ እንዴት እስካሁን አልመጣችልኝም? ሳሊያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ገና በአንድ ቀን ናፈቀች እንዴ? ራቢያ ምን ሆናለች? ይሄው ደህና መግባቷን ለማወቅ 10 የበደውል እንኳን ስልኳ ዝግ ነው። ላገኛት አልቻልኩም። እኔም እኮ ቼክ አላረኳትም። ኤርፖርት ላደርስሽም ስላት በፍጹም አንቺ አትደክሚም በራይድ ሄዳለሁ ብላል። ራይድ ጠርተን ነው ከዚህ የወሰዳት።
እኮ ምን ሆና ነው? ትላንትና ትደውላለች ብዬ ስጠብቅ ነበረ። መግባቷንም አልነገረችኝ። ከልጄም ጋር አላገናኘችኝ። ሌሊቱ ሙሉ ቁጭ ብዬ አደርኩ። ዛሬም ይኸው እየሞከርኩ ነው፣ ግን ላገኛት አልቻልኩም። አይገርምህም? ስልኳ እምቢ ሲለኝ እኮ ቻርጅ ዘግቶባት ይሆናል ብዬ ተውኳትኝ። ኧረ እባክሽን ሳሊሃ፣ ሌላ የምታውቂው ስልክ ካለ ወይ ስጪኝ ወይ ደግሞ አንቺ ሞክሪልኝ። እስቲ ቆይ አሁን ልሞክርላት። አትልሺ። ሌሊቱን ሙሉ እስካሁን ደቂቃ ድረስ ስሞክር ነበረ፣ ግን ዝግ ነው። ኧረ አብሽር፣ አንተ አትጨነቅ። እኔ ተጨንቄያለሁ። በጣም ነው የጨነቀኝ። ሌላ ቤት ባለ ሰው ስልክ ልሞክርላት። እባክሽ አሁኑኑ ደውይላትና ወዲያው መልሰሽ ደውይልኝ በያት። እሺ። ደህናማ አይደለችም። ሰላም ብትሆንማ ቢያንስ ሳሊሃ ጋር እንኳን ደውላ ደህና መድረሷን ትነግራት ነበረ። ወትሮ የሚጓጉለት ነገር መች በቀላሉ ይገኛል? ተው ረጋ በል ታገስ ብለው ይሄ ልቤ እምቢ አለኝ። ወይኔ ራሴ ደግሞ ምንድን ነው? ራሴ ምን ላድርገው? ሁለት ተቃራኒ ነገሮች ወደ ህይወቴ እኩል መጡ፣ ልጄና ህመሜ። እንግዳውን ልጄን በአግባቡ እንዳላስተናግደው የጊዜው መሄድ፣ ፍርሃት፣ ጭንቀት ህመሜንም አባብሶ ይኸው ስቃይን አበዛው። ለመኖር የጓጓሁት የኔ ልጅ አንተን ካየሁባት ቅጽበት ጀምሮ ነበረ። ራቢያ ናት? አይኔ ነው ወይስ እሷ ናት? እንዴ ልጁ የማን ነው? ረጅም ህይወትን ካንተ ጋር እንዳሳለፍ አልተፈቀደልኝም። ቢያንስ ግን ያለችኝን ቀሪ እድሜ ካንተ ጋር ለማሳለፍ አጥብቄ ፈልጌ ነበር። መጓጓቴ በዛ መሰለኝ ነገሮች ሁሉ አልሳካሉ። ልቤን ፍርሃት አለው። ብቸኝነቴ ለመጀመሪያ ጊዜ አስፈራኝ። ያ ረቢ፣ መጨረሻው ትርፉ ሐዘን ከሆነ ለምን አገናኘኝ? ይሄ ሁሉ ፈተና በኔ ላይ ለሰራሁት ስራ ቅጣቴ ይሆን? ጌታዬ፣ አሁን ከምችለው በላይ ሆኖብኛል። አንተ ከዚህ ጭንቀት አውጣኝ። ወአለይኩም ሰላም። ዛህራ እንዴት ነሽ? አልሐምዱሊላህ። ራቢያን ፈልገሽ ነው እንዴ? ያው ላገናኝሽ። ግን ምን ሆና ነው በሰላም ገብታ እንኳን ያልደወለችልኝ? ማታ እኮ አምሽተን የገባችው። ስንደውልላት እኮ ስልኳ ዝግ ነው። ያው አናግሪያት። ሄሎ ሳሊያዬ፣ ሰላም አለይኩም። አንቺ ቢያንስ ሰው ይጨነቃላት። ደህና መግባትሽን እንኳን አትናገሪም እንዴ? የመስማት መብት ያለን የምንጨነቅ ሰዎች መኖራችን እንዴት ዘነጋሽ እንዴ? ሳሊያዬ፣ ጉዱኝብሽ እኮ ነው። ምንድነው የተፈጠረው? ስልኬ እኮ ተሰርቆብኝ ነው። የት ቦታ እንደሆነ ባላውቅም ስልኬ ጠፍቶ ነው። ቆይ ታዲያ እኔንስ እሺ ለኡስማን እንኳን በሰላም መግባትሽን አትነግሪውም? ሌሊቱን ሙሉ እኮ ሲደውልልሽ ነው ያደረው። ወይኔ ጉዴ! ኡስማን ደወለ? ስልኬ እኮ ተሰርቆብኝ ነው ሳሊያዬ። ታዲያ በሌላ ሰው ስልክ እኮ መደወል ትችይ ነበር። ልክ ነሽ፣ እንደዛ ማድረግ ነበረብኝ። ግን በቃ ማታ ስገባ በጣም መሽቶ ስለነበረ በዛ ላይ ደክሞ ስለነበረ ሳልደውልለት ተኛው። እሺ አሁንም ቢሆን ደውይለት። በቃ እሺ ሳሊያዬ፣ ለአንቺ በኋላ ደውልሻለሁ። ለኡስማን ደውልለት ዝጊው። ሳሊያ ለምን እስካሁን መልስ አልደወለችም? ምን ተፈጥሮ ይሆን?
ያ ረቢ ክፉ ነገር አታሰማኝ ያ ረቢ። የዛሬ ህመም ደግሞ በጣም የተለየ ነው። በህይወቴ እንደዚህ አይነት የህመም ስሜት ተሰምቶኝ አያውቅም። ልጄን በአይኔ አይቼ አቅፌ ስሜው ናፍቆቴን ተወጥቼ ከዛ በኋላ እኔን እንደፈለክ አድርገኝ። ራቢያና ልጄ ግን ምንም እንዲሆኑብኝ አልፈልግም ያ ረቢ። ለነሱ ያ ይገባቸው። ራቢያ ስሚኝ፣ አለዛ አንድ ነገር ልንገርሽ። ነገ ማትሄጂ ከሆነ እኔ ደግሞ በጭራሽ አልታከምም። በአስቸኳይ ሂጂና ከልጄ ጋር አገናኝ። እኔ ትልቁ በሽታዬ እሱ ነው። ልጄን ማግኘት አለብኝ። ልጄን ለማግኘት እኮ ደህና መሆን አለብኝ። ደህና ነኝ እኮ ይኸው እያየሽኝ። እውነቷን ነው። ልጄን ለማግኘት ደህና መሆን አለብኝ። ደህና መሆን አለብኝ። ስልኩ አይነሳም። አኩርፎ ይሆን? አኩርፎ እንኳን አይመስለኝም። ምክንያቱም እሱ በአሁኑ ሰዓት የልጁን ድምፅ ለመስማት በምንም አይደራደርም። ድጋሚ እስኪ ልደውልለት። አሁንም አያነሳም። በጤናው ነው? በቃ ምን ሆንክ? ወይኔ ብቻ ሞት እንዳይሆን ጌታ ያደራህን፣ አላህ ያደራህን። ልጃችን እሱን ለመቀበል ሽርጉድ እያለ ነው። ይህን ደስታ ወደ ጽልመት እንዳይቀየር አንተ እርዳኝ። አንተ ሁሉን ቻይ ነህ ጌታዬ። ለምንድን ነው ትላንትና እንደገባሁ ያልደወልኩለት? ምንም ቢመሽም መደወል ነበረብኝ። እንደሚጠብቀኝ እያወቅኩ ለምን ተዘናጋሁ? ነገሮች ከአቅሜ በላይ ሆነውብኝ በጭንቀት ላብድ ስል ነው አንተን የጠራው። እኔም እኮ ግራ ገባኝ። ስራ ቦታም አልመጣህም። ስልክህን በተደጋጋሚ በሞክረው ቢዚ ነው የሚለው። ራቢያ ጋር ያለ እረፍት እየደወልኩ ነበር። ለዛ ነው ስልኬ ቢዚ የሆነባችሁ። አንተ መወሰን ያለብህ ብዙ ነገሮች ነበሩ። ለዛ ብዬ ብዙ ጊዜ ስልክህን ስደውል ሳጣህ ጊዜ አሞት ይሆን እንዴ ብዬ እኮ ሰግቼ ነበር። ህመሙ ብቻውን ቢሆን አይከብደኝም ነበር ወዳጅ። ታዲያ ከራቢያ ጋር ሰላም አይደላችሁም እንዴ? እረ በጣም ሰላም ነበርን። ግን ትላንትና ወደ ሀረር ከሄደች በኋላ ደህና መግባቷንም አልነገረችኝም። ስልኳም አልሰራ አለኝ። ምን ቻርጅ ዘግቶባት ሊሆን ይችላል እኮ። ታዲያ ከገባች በኋላ ቻርጅ አድርጋ አትከፍተውም እንዴ? የሆነ ነገር ሆና እንዳይሆን ወይ የሆነ ነገር ተፈጥሮ እንዳይሆን። ልቤ በጭንቀት ልፈነዳ ነው። እረ በጭንቀት ለሞት ነው ኤልያስ። አንተ ተረጋጋ። የሆነ ምክንያት ይኖራል። አንተ ደግ ደጉን ማሰብ ነው ያለብህ። ብችል ደስ ባለኝ ግን አልቻልኩም። በጣም ከበደኝ። ራስ ምታቱንም አልቻልኩትም። ወንድሜ በጣም እያመመኝ ነው። ራስ ምታቱን አልቻልኩትም። ለምን ካልሆነ ሐኪም ጋር ሄዳ አትታይም? ደህንነታቸውን ሳላውቅ ወዴትም አልሄድም። ደህናማ አይደለም። የሆነ ነገር ሆኗል። የድሮ ኡስማን አይደለም። ፊቱ ላይ የሚታየው ነገር ውስጡ ላይ ህመም እንዳለ ነው። ግን ለምንድን ነው መታከም ያልፈለገው?
ምንድነው መደበቅ የፈለገው? እንደዛ ከልጁ ጋር አብሮ ለመኖር ያን ያህል ጉጉት ካለው ለምንድነው ራሱ እንደዚህ የሚጥለው? እኔ ማላውቀው ነገር እንዳለ ይሰማኛል። ብቻ አላህዬ እንደዛ በድንገት በተአምር አገናኝተህን ልጅ እንዲከፋ አታርግብኝ። ያ ረቢ አንተ ሁሉን አዋቂ ነህ፣ አንተ ሁሉን ቻይ ነህ፣ አንተ ሁሉን አድራጊ ፈጣሪ ነህ። ኡስማንን ጠብቀው፣ ከአደጋ ከክፉ ነገር ከህመም ጠብቀው ጌታዬ። የተነፋፈቁ ልቦች አንድ ላይ ሳይሆኑ ምንም ነገር አታድርግ። ኡስማን ኡስማን ኡስማን! ኧረ ወይኔ! ኧረ ወይኔ! ኧረ ሰው ያለ እባካችሁ እርዱኝ እባካችሁ! ወይኔ ወንድሜን! ኧረ ሰው ያለ ድረሱልኝ! ኡስማን! ኧረ ሰው ያለ ድረሱልኝ! በፈጣሪ ኡስማን! ኧረ ሰው ያለ ድረሱልኝ! ዛሬ ከጠዋት ጀምሮ ልቤን ጭንቅ እያለኝ ነው። ለምን እንደሆነ አላውቅም። አንዳንድ ሰዎች እንዲህ አይነት ስሜት ሲሰማ የሆነ መጥፎ ነገር ሊከሰት ነው ብለው ያምናሉ። ያ ረቢ አንተ የቅርቡንም የሩቅንም አዋቂ ነህ። ከክፉ ነገር ጠብቀን። ኡስማን ምንድነው የሆነው? ስልኩ ደግሞ ዝግ ነው። ትላንት ኡስማን በእኔ ምክንያት እንቅልፍ አጥቶ አደረ። ዛሬ ደግሞ እኔ በተራይ ቁጭ ብዬ እሱን ስልክ ስሞክር አነቃው። ምንድነው ማድረግ ያለብኝ? ባለፈው ያመመው ጊዜ ለራቢያ ስደውል ተቆጥቶኝ ነበር። አሁንስ ምን ማድረግ ነው ያለብኝ? እሺ ምን ማድረግ ነው ያለብኝ? ዝም ብዬ እንዴት እቀመጣለሁ? ኡስማን በእርግጠኝነት ችግር ላይ ነው ያለው። ስልኩን ለአንድ ሰዓት እንኳን ዘግቶ እኮ አያውቅም። ምንድነው የሆነው? እንግዲህ እስካሁን አልነቃም። ከዚህ የባሰ ምን አለ? ደውዬ ልነግራት ይገባል። ባለፈው የደወለልኝ ኤልያስ የሱ ቁጥር እኮ አለኝ። ለምን በሱ አልደውልም? አድርጌው ይሆን? ኤልያስ ሄሎ፣ ሰማኝ? ሄሎ፣ ሰላም ነው? ኡስማንን ፈልጌ ነበረ። ራቢያ ነኝ። ምን? ኡስማን ምን ሆነ? ኡስማን ምንድነው የሆነው? ታውቆኝ ነበር እኮ። ሆስፒታል ገባ? ወይኔ ጉዴ! ታውቆኝ ነበር። ትቼው ማውጣት አልነበረብኝም። ታውቆኝ ነበር እኮ። ለምንድን ነው ዝም ብዬ የመጣሁት? አይሆንም። ጌታዬ እኮ አይጨክንብኝም። ወይኔ ጉዴ! አንድ ነገር ከሆነ እኔ ሰው አልሆንም። ኡስማን አንድ ነገር ከሆነ እኔ ሰው አልሆንም። ልጄን በመቋንቋ ነው የማስረዳው። ኢማዲ አባት ምንም እንዳይሆን። ወይኔ ጉዴ! ኡስማን ያ ረቢ ለእኔ ስትል እባክህን ምንም አታደርገው። አንተ ሁሉን ቻይ እኮ ነህ ጌታዬ። ለተጨነቀሽ ነፍስ ደራሽ፣ ሁሉንም የምታደርግ አንተ ነህ። የዓለማት ጌታ እባክህን ለልጄ ስትል እባክህን ኡስማን ምንም አታደርገው። እንደዛ ጓጉቶ እንደዛ እየለመነኝ ልጁን ማግኘት ካልቻለ እኔ በጸጸት መሞቴ ነው። ስልክ ስደውል ለምንድን ነው የማታነሳው? እየኮራህብኝ ነው? ይቅርታ አድርጊልኝ፣ እንደዛ አይደለም። አረፈድክ? እሺ ቢያንስ ስልክ ስደውል እንኳን ለምን አታነሳም? በድጋሚ ይቅርታ፣ ትንሽ ጉዳይ ገጥሞኝ ነው ራቢያ። ገባኝ። እኛ በአንተ ውስጥ ከሁሉም ጉዳዮች በታች ነን ማለት ነው? እንደሱ አይደለም ራቢያ። ብታምኝም ባታምኝም ከእናንተ የበለጠ ለእኔ አስፈላጊ ሰው የለም። ታዲያ እንዴት ነው? ከአንዴም 2 3 እኮ ነው የሞከርኩልህ። እውነታው እንዳትጨነቂ ብዬ ነው። ትንሽ አሞኝ ነበር። ምን ማለት?
እዚህ መቆየት መፍትሄ ማምጣት አልችልም። ወደዛው መሄድ አለብኝ። ወደሱ ሄጄ የሆነውን ነገር ማየት አለብኝ። እዚህ ተቀምጬ በጭንቀት ማበድ አልፈልግም። አዎ ሄዳለሁ። መሄድ አለብኝ።